ሰላም ለእናንተ ይሁን ቅዱሳን የጌታ ቤተሰቦች እግዚአብሔርን አመሰግናለሁ ስለዚህ ጊዜና ሰዓት። ስሜ ፓስተር አብርሃም ታደሰ እባላለሁ። ያለሁት ኒውዮርክ አካባቢ ነው። በኒውዮርክ ሲቲ ውስጥ እግዚአብሔር ረድቶን ፋሬስ ዓለም አቀፍ የወንጌል አገልግሎት የተባለ ቤተክርስቲያን ከፍተን እያገለገልን እንገኛለን። እኔና ባለቤቴ ፓስተር ማርታ ማለት ነው፣ እንዲሁም ከቅዱሳን ጋር ዛሬ አንድ መልእክት በዚህ ቪዲዮ ወደ እናንተ ላደርስ ፈልጋለሁ። ከመልእክቱ በፊት ግን ልናገር የምፈልገው ነገር ቢኖር ይሄንን መልእክት የምታዩ ወደዚህ መልእክት የምትመጡ ማናችሁም ሰዎች ማለት ነው በአጋጣሚ አይደለም፣ ነገር ግን መለኮታዊ በሆነ አጀንዳ ወይም ደግሞ በእግዚአብሔር ሐሳብ እንደሆነ ወደዚህ መልእክት የምትመጡትና ይሄን መልእክት የምትሰሙት በጣም አምናለሁ። ምክንያቱም ልክ ለሳኦል እንደተባለ ማለት ነው የተጠበቀላችሁ መልእክት ስለሚሆን ነፍሳችሁ አንዳች ነገር የምታገኝበት ይሆናል ብዬ ስለማምን እግዚአብሔር አዘጋጅቶ የጠበቃችሁ መልእክት ነው ብዬ አምናለሁ። ጌታ ለዘላለም የተባረከ ይሁን። እነሆ የተቀመጠልህን የተጠበቀልህን በፊትህ አኑረህ ብላ አለው ይላል እግዚአብሔር ቃል እና ሳኦል የተቀመጠለትን እንደበላ መጽሐፍ ቅዱስ ይነግረናል እና ይህም የነፍስ ምግብ የሆነ የነፍስ መልህቅ የሆነ ስንቅ የሆነ የእግዚአብሔር መልእክት እንድትካፈሉ በትህትና ጠይቃችኋለሁ። የማካፍለውን ክፍል አነባለሁ። ክፍሉ የተመሰረተው በዮሐንስ ወንጌል ምዕራፍ 19 ላይ ነው። ከቁጥር 31 ጀምሮ እስከ 37 አካባቢ ባለው ላይ ማለት ነው። ፈጠን ብዬ አነበውና መልእክቱን እናገራለሁ። አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት። ጭፍሮችም መጥተው የፊተኛውን ጭን ከእርሱም ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክርነቱም እውነት ነው ይላል። እግዚአብሔር የተባረከ ይሁን። ይሄ ታሪክ የሚያስረዳን ታላቅ ሰንበት ነበረ ነው የሚለን። ሰንበቶች ያሉ በእስራኤል የተለመዱ፣ ነገር ግን ይህ ሰንበት ከሰንበታት ሁሉ ታላቅ ሰንበት ነበረና ይላል። ያ ሰንበት ኢየሱስ ክርስቶስ ታልፎ የተሰጠበት ሰንበት ታላቅ ሰንበት ነበረ። ሂውጅ ነው ማለት ነው፣ ወይም ትልቅ ነው። በመጠኑ በአይነቱ ከነበሩት ከሌሎቹ ከፍ ያለ ሰንበት እንደሆነ ይናገራል እና ያ ሰንበትና ወይም የዛ ሰንበት ዋዜማና የኢየሱስ ክርስቶስ ስቅለት ወይም ሞት ተገናኝተው ነበርና ታሪኩን ሲነሳ የሚጀምረው በዚያ ነውና አንድ ትልቅ ሐሳብ ነበራቸው ጭንቅላታቸው ውስጥ የኢየሱስ ሰቃዮች። ያ ምንድነው? ነገ ሰንበት ነውና ሰንበት ደግሞ ሊገባ ነውና በዋዜማ ስለሆነ የሚገባው ሰንበት ሊገባ ነውና ሰንበት ከመግባቱ በፊት የሰቀሏቸው ሰዎች መሞት ነበረባቸውና ሞታቸው ተረጋግጦ ነው ወደ ሰንበት መሄድ የሚፈልጉት። ምክንያቱም በሰንበት በመስቀል ላይ ስጋ እንዳይታይ ብለዋልና ይላልና በሰንበት ስቅለት የለም። ስቅለቱ ሞቱን አረጋግጦ ማለቅ አለበት ማለት ነው ሰንበት ሳይገባ። እንግዲህ በዚህ ውስጥ እያሉ ሶስቱ ተሰቅለው በመሃል ኢየሱስ ግራና ቀኝ ወንበዴዎች በመጽሐፍ ቅዱስ እንደምናውቀው ተሰቅለው ሞታቸው እየተጠበቀ ያለ አንድ ነገር
ሆነ። ያ ምንድነው? ሰዓቱ እየሄደ ጊዜው እየሄደ ሲመጣ ተሰቃዮቹ በመስቀል ላይ አልሞቱም ነበረ እና አንድ ሀሳብ አመጡ ይላል እዛ የነበሩት ሰቃዮች ማለት ነው። ያ ሀሳብ ምንድነው? ሰዓቱ ሄደ፣ ሰንበት ሊገባ ነው፣ ሰዎች ሰቅለናል፣ ግን አልሞቱም። ሊገላቸው የሚችል በቂ የሆነ ፔን እና በቂ የሆነ ነገር ነው የተሰጣቸው። ምክንያቱም መስቀል ገዳይነቱ ተረጋግጦ ነው የተሰቀሉበት። ከዚህም በፊት ገሎ ያውቃል፣ ለመግደል ብቃት አቅም አለው። ይህንን ያውቃሉ፣ እርግጠኛ ናቸው። ነገር ግን አሁን በመስቀል ላይ ያሉ ሰዎች አረፋፈዱ ማለት ነው እና አልሞቱም። እና አለመሞታቸው ጥያቄ ሆነ እና አለመሞታቸው ጉዳይ አስነሳ፣ ኢሹ ሆነ። እንዴ አልሞቱም፣ እኛ ሰቅለናል፣ የሚገባውን የሚገላቸውን ነገር ሰጥተናቸው፣ ግን አልሞቱም ማለት ጀመሩና ምን ይሻላል? ደግሞ ሰንበት ሊገባ ነው። በሰንበት ደግሞ እዚህ ቆመን ከሌ ሞተ አልሞተ አንልም። ሰንበት ሌላ ራሱን የቻለ ነገር ነውና ከመግባቱ በፊት እነዚህ ሰዎች መሞት አለባቸው አሉ። እና ያመጡት ሀሳብ ምንድነው? እንግዲህ ስላልሞቱ፣ ከሰንበቱ በፊት ስላልሞቱ ተጨማሪ ነገር ይሰጣቸው የሚገላቸው ተብሎ ታሰበባቸው ማለት ነው። እና ያ ሀሳብ ምንድነው? ጭፍሮችን አስነሱና ሄዳችሁ የእያንዳንዱን ያልሞተውን ጭን እየሰበራችሁ ግደሉ ተባሉ። ሄደው ቼክ አድርጉ ይላል። በመጀመሪያ ቼክ ሲያደርጉ ሁለቱ ዳርና ዳር ያሉት አሉ። በጣም ይገርማል። እና ጭናቸውን ሰበሩ፣ ገደሏቸውና አወረዷቸው ይላል። ወደ ኢየሱስ በመጡ ጊዜ ግን እሱ ፈጽሞ ሞቶ ነበርና ጭኑን አልሰበሩም ይላልና ወገኖቼ በጣም የሚገርም ነገር ነው እዚህ ጋር የምታዩት። ልክ እንደነዚህ ሰዎች ማለት ነው እኛ ህይወት ውስጥ ያለ ነገር አለ። ዛሬም ብዙ ሰዎች በጣም በቂ የሆነ ፔን ተሰጥቷቸዋል። በውስጣቸው ያለው ነገር እንዲሞት፣ መሞት የሚገባው ነገር እንዲሞት፣ እንዲያልቅለት፣ ነገር ግን ከመስቀል የተረፉ ብዙ ሰዎች አሉ። ወገኖቼ በመሰረቱ መስቀል መሞቻ እንጂ መኖሪያ አይደለም። መስቀል ላይ የሚኖሩ ሰዎች አሉ ሊገላቸው በተሰጠው መስቀል፣ ነገር ግን የመስቀል ላይ ነዋሪዎች የሆኑ መኖር የቀጠሉ እና በጣም የሚገርም ነው። እንደዚህ አይነት ሰዎች እንዴት ነው የሚሞቱት? መሞት ግድ ነው። ካልተሞተ ወደ ሰንበት አይገባም። ወገኖች ስለ ሰንበት ብናነሳ ሰንበት እረፍት ነው፣ ሰንበት በረከት ነው፣ ሰንበት ትልቅ ትርጉም ያለው ነገር ነው እና ፊዚካሊ ሰንበት ወይም በታሪክ ሰንበት ሰው እግዚአብሔር የሚያመልክበት የሚያርፍበት ልዩ ቀንና ልዩ ጊዜ ነው። ወደ መንፈሳዊ ደግሞ ነገር ስናመጣው መንፈሳዊ ሰንበት አለ እና በቃ ሰው የሚባረክበት የሚያርፍበት ሰንበት፣ የኢኮኖሚ ሰንበት አለ፣ የጤና ሰንበት፣ የኑሮ ሰንበት፣ የትዳር ሰንበት፣ ብዙ ሰንበቶች አሉና ብዙ ሰዎች ወደ ሰንበቶቻቸው አልገቡም። ለምንድን ነው ያልገቡት ሲባል ስላልሞቱ ነው፣ ሞታቸው ስላልተረጋገጠ ነው። ወገኖቼ ዛሬም እግዚአብሔር እንድንሞትበት በሚፈልገው ማንነት ካልሞትን ሁለት ነገር ይሆናል። አንደኛ ሰንበታችን አይገባም። ሁለተኛ የሚገለን ተጨማሪ ነገር ይሰጠናል እና ስብራት ሰጧቸው ነው የሚለው። በቃ አጥንታቸውን ሰበሩ እና ገደሏቸው ይላልና እኔ መቼም ይህም መልእክት ሳካፍል ማንም በስብራት ወደ ሰንበት አይግባ እላለሁ። ስብራት ከባድ ነውና፣ ግን ወገኖቼ ካልሞትን መሰበራችን አይቀርም። ያልሞተ ተሰብሮ ነው ወደ ሰንበት የሚገባው እና ለምንድን ነው ዛሬ በምድራችን ላይ ስብራት የበዛው ብላችሁ ብታስቡ ሰው በተሰጠው መስቀል ስላልሞተ የመስቀል ላይ ነዋሪ ስለሆነ። ተመልከቱ፣ እነዚህ ሁለት ሰዎች ያወራሉ። ሁለቱም መስቀል ላይ እንደውም አንዱ ይተቻል፣ አንተ እግዚአብሔር ልጅ ከሆንክ እኛንም አድን ራስንም አድን ይላል። እንግዲህ ተመልከቱ፣ መስቀል ላይ የተረፈ ህይወት ያለው የመስቀል ላይ ምላሰኛ ልክ ዛሬ እንደሚባል ማለት ነው። አንዳንዶቻችን አቤት እከሌ እኮ በህይወቱ የሚያልፈው ፔን፣ አቤት በህይወቱ የሚያልፈው መከራ፣ ግን አሁንም ውሸታም ነው፣ አሁንም እንዲህ ነው። በቃ የሆነ ማለት ያልሞተ ነገር አለው ሰው።
እና እንግዲህ በዚህ መልእክት መሰረት ባርካችኋለሁ። ሙቱ፣ ሞታችሁ አይንዛዛ። ቶሎ ሙቱና ሰንበታችሁ ይረጋገጥ። ወደ ሰንበት ወደ ረፍታችሁ ግቡ። ምድር ወደ ሰንበቷ ትግባ። ኢኮኖሚ ወደ ሰንበቱ ይግባ። ጤና፣ ትዳር፣ ሰላም ይሆን ወደ ሰንበቱ ይግባ። እናንተ ውስጥ መሞት ያለበት ነገር ከሞተ ትዳር ሰንበት ይኖረዋል። ህይወት ሰንበት ይኖረዋል። በረፍት የተሞላ ይሆናል። ወገኖቼ እግዚአብሔር ለዘላለም ይባርካችሁ። ልትሞቱበት በተገባው ነገር ሙቱ። እኔነት ቢሆን፣ ማንነት ቢሆን፣ ኩራት ቢሆን፣ የተለያየ ነገር በእያንዳንዱ በስም ባድራሻ ያለ ነገር እግዚአብሔር ሊገለው መስቀል የሰጠው ነገር በቤታችን መሞት አለበትና እግዚአብሔር ይግደላችሁ። ሙቱ ላለው እንደሚገባችሁ እርግጠኛ ነኝ። መንፈሳዊ ትርጉሙ ሙቱና አረፉ፣ ሙቱና ስብራት አስቀሩ። አለዛ ካልሞትን እግዚአብሔር ይሰብራል። ሰብሮን ነው ወደ ሞት የምንገባውና ሰንበታችሁ በሞት እንደ ኢየሱስ ይግባላችሁ። ይሄ ስብራት ምንድነው ብዬ ጌታን ጠየቅኩ አንድ ጊዜ መልእክት እና ምን አለኝ ጌታ፣ ይሄ ስብራት፣ ይሄ እነዚህ ግራና ቀኝ ያለ የተሰበሩ ስብራት ሰንበት አግቢ ስብራት ነው አለኝ። ሰንበት አግቢ ስብራቶች አሉ በምድር ላይ ወገኖቼ። እግዚአብሔር ይባርከን። ኢየሱስ ክርስቶስ ግን ፈጽሞ ሞቶ ነበርና አልተሰበረም ይላል። እግዚአብሔር ከስብራት ያድናችሁ። በተሰጣችሁ መስቀል ሞታችሁ ይረጋገጥ። ወይም በሌላ መልኩ አትንዛዙ፣ ቶሎ ሙቱ። ጌታ ይባርካችሁ። እግዚአብሔር ይባርካችሁ። ጌታ ቢፈቅድ በሌላ መልእክት እንገናኛለን። ለዛሬ እዚህ ላይ አቆማለሁ። አምላኬ ይባርካችሁ። እወዳችኋለሁ። በኢየሱስ ክርስቶስ አሜን።